ይህንን ሳታውቁ ማርኬቱ ላይ መሄድ የለባችሁም። የጂዲፒ ዜና ስታነቡ እነዚህ ሶስቱንም በደንብ ለይታችሁ ማወቅ አለባችሁ። እኔ ቀለል አድርጌ ላስረዳችሁ። መጀመሪያ ደሴ የሚያደርጋቸው ነገር እነዚህ የጂዲፒ ዳታ ሲሆኑ ኮርተር ኦን ኮርተር ስለሆኑ በአመት 4 ብቻ ነው የሚለቀቁት። ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ማለት ሲሆን ሀገሪቱ ውስጥ ያለው እያንዳንዱ ሽያጭ ተደምሮ ነው የሀገሪቱ ጂዲፒ የሚሆነው። ለምሳሌ ካፌ ውስጥ ሻይ የጠጣችሁበት 100 ብር እና ትራንስፖርት የተሳፈራችሁበት 50 ብር ሁሉ ጂዲፒው ላይ እያንዳንዱ ብር ይደመራል። ዋና ሀሳቡ እንደዚህ ሲሆን ነገር ግን ጂዲፒ ከዚህ ትንሽ ሰፋ ይላል። ነገር ግን እኛ እነዚህ ላይ ፎከስ እናደርግ። የጂዲፒ ዳታ ሲለቀቅ በሶስት ይከፈላል። አድቫንስድ፣ ፕሪሊሚናሪ እና ፋይናል ይባላል። አድቫንስድ ጂዲፒ ማለት የሀገሪቱ ትክክለኛ ጂዲፒ ካልኩሌት ተደርጎ ሳይወጣ ቀድሞ ፎርካስት የሚደረግበት ዳታ ነው። ይሄ ፎርካስት ነው። ፕሪሊም ወይም ደግሞ ፕሪሊሚናሪ ላይ ስንሄድ ስቲል ፎርካስት ነው ወይም ደግሞ ኤስቲሜት ነው። ነገር ግን ከአድቫንስድ ይልቅ ብዙ ስህተቶችን ያረመና ለትክክለኛው ቁጥር ሞር የተቃረበ ነው። ፋይናል ጂዲፒ ደግሞ የመጨረሻው ዳታ ሲሆን ይህ ካልኩሌት ተደርጎ የሚወጣው የሀገሪቱ ትክክለኛ ጂዲፒ ነው። ማወቅ ያለባችሁ ነገር ሶስቱም ሬድ ፎልደር ናቸው ማለት ሶስቱም ኢምፓክት አላቸው ማለት አይደለም። የትኛው ሞር ኢምፓክት እንዳለው ላሳያችሁ። አድቫንስድ ጂዲፒ ከሶስቱም ቀድሞ የሚወጣ ስለሆነ ሁል ጊዜም ከፍተኛ ኢምፓክት ይኖረው። እነዚህ ሁለቱ ግን ዳታቸው ከአድቫንስድ ጂዲፒ በጣም ለየት ያለ ካልሆነ በስተቀር ኦልሞስት ምንም ሪያክሽን የላቸውም አብዛኛው ጊዜ። አድቫንስ ላይ ሜጀር ኮሬክሽን ያሳያል፣ ፕሪሊሚናሪ ላይ ማይነር የሆነ ኮሬክሽን ያሳያል፣ ፋይናል ላይ ግን ለየት ያለ ዳታ ከሌለ በቀር ሪያክሽን የለም ማለት ይቻላል። እንደ ተጨማሪ ቦነስ ደግሞ ጂዲፒ ፕራይስ ኢንዴክስ ማለት ከዛኛው ጋር ተመሳሳይ ነው። እዚህ ጂዲፒ ፕራይስ ኢንዴክስ የሚለው ጋር ብቻ ነው የሚለያዩ። ያኛው ሜጀር የሚያደርገው የእያንዳንዱ ሴልስ ድምር ሲሆን ይሄኛው ደግሞ እያንዳንዱ ሴልስ ላይ ያለውን የዋጋ ጭማሪ ነው ሜጀር የሚያደርገው ኢንፍሌሽኑ። ስለነዚህ ብዙም ወሪ ማድረግ የለባቸው ምክንያቱም ፕሮዳክት እና ሰርቪሶች በየጊዜው ኢንፍሌት እንደሚያደርጉ ፕሪዲተርሚንድ ስለሆነ እስከዚህም ኢምፓክት አያመጡ። ሁሌ እንደዚህ አይነት ነገሮችን ስለምናወራ ፎሎ ማድረግ እንዳረሱ እና ደግሞ ላይክ ኮመንት ምናምን